ሰላም ሰላም የኮንሶ ቤተሰቦች እንዴት ናችሁ? ዛሬም እጅግ የሚገርም እድል ከኮንሶ ቴሌግራም ይዤላችሁ መጥቻለሁ። ይህም እየሳቃችሁ በፈጠራ ችሎታችሁ ወይም ደግሞ አጫጭር ቀልዶችን እየሰራችሁ ይህም ሜም በመስራት ከ100 ዩኤስዲቲ ተካፋይ ይሁኑ። አንደኛ ለወጣ ተወዳዳሪ 50 ዩኤስዲቲ ፕላስ 300 ሲፒኤስ፣ ሁለተኛ ለወጣ $25 ፕላስ 150 ሲፒኤስ፣ ሶስተኛ ለወጣ $15 ፕላስ 50 ሲፒኤስ ከዛ ቀጥሎ ደግሞ ለአምስት ላኪ ወይም ደግሞ ቀጥሎ ለወጡት $2 ኢች የሚካፈሉበትን እድል ይዤላችሁ መጥቻለሁ። ይህም እድል በጣም ቀላልና ጊዜ የማይወስድ በቀላሉ የተዝናናችሁ ሰርታችሁ ገንዘብ በዲሴምበር 2 ነው። ይህም ውድድር እስከ ጃንዋሪ የሚቆይ ሲሆን ለአንድ ወር የሚቆይ ውድድር ነው ማለት ነው። ይህን ውድድር ደግሞ ለመሳተፍ ኮንሶን ያልተቀላቀላችሁ ካላችሁ የኮንሶ አፕሊኬሽንን ዳውንሎድ በማድረግ እንደ የትኛውም ቴሌግራም በስልክ ቁጥራችሁ ጆይን ማድረግ ነው። ከዛ በኋላ ሜም ክሬት ታደርጋላችሁ። ከኮንሶ ጋር የሚሄድ ክሬቲቭ የሆነ ሜም ኳሊቲ ያለው ክሬት ታደርጋላችሁ። በቪዲዮ መልክም ሊሆን ይችላል፣ በኢሜጅ መልክም ሊሆን ይችላል ማለት ነው። ከዛ ፖስት ክሬት ያደረጋችሁትን ሜም ትዊተር ላይ ሄዳችሁ ፖስት ታደርጋላችሁ። ፖስት ካደረጋችሁ በኋላ ኮሜንት ስር ትመጣላችሁ። ይሄ ኦፊሻል የኮንሶ ቴሌግራም ትዊተራቸው ነው። እዛ ትዊተራቸው ስር በመሄድ ፖስት ያደረጋችሁትን ሜማችሁን ከአካውንታችሁ ስር እንትን በማድረግ ሊንኩን እዚህ ኮሜንት ስር ትለቃላችሁ። ፖስት ስታደርጉ ደግሞ ዩር ሜም ትዊት ሊንክ ፕላስ ዩር ኮንሶ ፓስ አይዲ። ኮንሶ ፓስ አይዲ ማለት የኮንሶ ዩ አይዲ ወይም ደግሞ ኮንሶ ፓስ አይዲ በፕሮፋይላችሁ አጠገብ ያለ የመለያ ቁጥር ነው ማለት ነው። እሱን ሁለቱን ሊንኩንና ፓስ አይዲውን አንድ ላይ አድርጋችሁ ይሄ ኦፊሻል ፖስቱ ስር ትዊት ወይም ደግሞ ሪፕላይ ታደርጋላችሁ ማለት ነው። እንግዲህ ውድድሩ ከዲሴምበር 2 ነው የጀመረው እስከ ጃንዋሪ 1 ይቀጥላል። ስለዚህ በጣም ክሬቲቭ ነገር አሪፍ ነገር አምጥታችሁ አሪፍ ኢንጌጅመንት ካገኘ ክሬቲቭ ኳሊቲ ካለው ኮሜንት ካለው ሪፖስት ካለው እና በዚህ መልኩ ተወዳድረው ለ3 ወይም ደግሞ ለ5 ሰዎች ይላል የውድድሩ ትዊት ኢንጌጅመንት ማለት ነው። የፖስታችሁት ኢሜጅ ወይም ደግሞ ሚም ምን ያክል ላይክ አግኝቷል፣ ኮሜንት አግኝቷል፣ ሪፖስት ሆኗል የሚለውን ፕላስ ደግሞ ሚም ኳሊቲ፣ ክሬቲቪቲ፣ ሂመር፣ ኮንሶ ሪሊቫንስ የኮንሶን ዓላማ የሚገልጽ ከኮንሶ ጋር የሚሄድ ከሆነ ማሸነፍ ትችላላችሁ ማለት ነው። ስለዚህ ይህን ውድድር መሳተፍ ትችላላችሁ። በጣም ጊዜ የሚበላ ነገር አይደለም፣ ቀለል ያለ ነው። ሜክ በቃ ኢዚ ዌይ መኒ ሜክ የምታደርጉበት ፋኒ በሆነ መልኩ ይሄ ነው እና ይሄ ውድድር እንዳያመልጣችሁ ለሌሎችም ሼር አድርጉላቸው፣ ለጓደኞቻችሁ። ይመቻችሁ። የከበዳችሁ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። እንግዲህ እንደምታዩት አንዳንድ ሰዎች ጀምረዋል። ከትናንት ጀምሮ እየሰሩ ያለው አሁን ይሄ እንደምታዩት ቪዲዮውን መጀመሪያ ሰራ፣ ሜሙን ሰራ፣ ከዛ የራሱ አካውንት ላይ ፖሰተ፣ ከዛ ሊንኩን ይዞ መጥቶ እዚህ ኦፊሻል የኮንሶ ኤክስ አካውንት ላይ ትዊተር አካውንታቸው ስር ሪፕላይ ያደረገው ማለት ነው። እንግዲህ እንደምታዩት ሌሎቹም በኢሜጅም በቪዲዮም እየሰሩ ነው። እናንተም ሰርታችሁ ትልቅ ቫልዩ ያለው ሲፒኤስ ፕላስ ዩኤስዲቲ መሸለም ትችላላችሁ። እናመሰግናለን። ጥያቄ ምናምን ካላችሁ ኮሜንት ስር አስቀምጡልን።